ዘንድሮ ራሳችሁን አስተዋውቁ ስትባሉ ስማችሁን ብቻ ነው የምትናገሩት? ካሞን ጋይስ እንግሊዝኛ ምን ያህል አስፈላጊ እንደሆነ ታውቃላችሁ አይደል? የስ ዛሬ ደግሞ እንትን ያለች ሰልፍ ኢንትሮዳክሽን ይዤላችሁ መጥቻለሁ። እቺን ሌሰን ካያችሁ በኋላ ከዚህ በኋላ ሰልፍ ኢንትሮዳክሽን አያሳስብም። እኔ ደግሞ ፈታ እያረኩ አስተምሯችኋለሁ። ቅዱሴ ነኝ ፍሮም ኬ ፕለስ። ወደ ሌሰን ኦኬ ሶ ወደ ዛሬ ሌሰናችን ስንገባ ያው እንዳወራ ነው ሰልፍ ኢንትሮዳክሽን ናት አይደል? yes ሰልፍ ኢንትሮዳክሽን ያው መጀመሪያ ላይ ሰልፍ ኢንትሮዳክሽን ሲሆን ስምሽን ነው የምትናገረው አይደል? ስምሽን ተናገሪ ስትባይ ለምሳሌ ምን ትያለሽ? ዋትስ ዩር ኔም ስልሽ my name is Messi መሲ ትኛለሽ ማለት ነው። ግን እሷን እስቲ ለምንድን ነው አነስ ማናረጋትና I am ብለን ለምን አናስገባት? I am ስምሽን ማስገባት I am ብለሽ ስምሽን ታስገቢያለሽ ማለት ነው። so what's your name? I am Messi that's it በቃ I am መሲ ትኛለሽ ማለት ነው። ከዛ ግን ቀጥሎ ምን አለ? age አለ። yes age is just a number ይላል። እድሜ ቁጥር ብቻ ነው ማለት ነው። ታምኝበታለሽ? okay so እድሜሽን ስትናገሪ like directly I am እንደዚህ years old እንላለን። I am dash years old ብለን ነው የምንናገረው የለምነው። ግን you don't have to say years old you see እኔ አሁን ለምሳሌ I'm 26 ካልኩሽ 26 ዓመቴ ነው እያልኩ I'm 26 how old are you? I take a seat at me. I'm 21. Of course you are 21. Yes. ግን የግድ እንደዚህ መናገር አይጠበቅብሽም። ገባሽ? አንቺ አሁን እድሜሽን መናገር አልፈለግሽም አይደል? ለምሳሌ እኔ አሁን እድሜን ቅዱስ ንገረኝ ብትይ መናገር ካልፈለኩኝ ያለሁበት ሲቹዌሽን ደስ ካላለ በእንደዚህ እድሜዎች ውስጥ ነው ያለሁት እላለሁ። you see በእንደዚህ እድሜዎች ውስጥ ነው ያለሁት። ለምሳሌ 20ዎች ውስጥ ነው ያለሁት ስል I am in my 20s እላለሁ። ምን እላለሁ? I am in my 20s አይደል? ከዛ ደግሞ 30ዎች ውስጥ ከሆንኩ ደግሞ I am in my 30 ስላለው ማለት ነው። ሶ እንደዚህ ያልሽ የምትጠቀሚበት ነው ማለት ነው። you understand right? yes so ለምሳሌ እንዴት አለ? I am in my ብለህ የሚያስገባውን ማለት ነው። 20ዎች ውስጥ ካለ 20s 30ዎች ውስጥ 30s 40ዎች ውስጥ 40s እያለ መግለጽ እንችላለን ማለት ነው። የግድ ዳይሬክትሊ መናገር አይጠበቅብንም እያልኩሽ ነው። እሺ ግን ልናገር ካች ዳይሬክትሊ ኢንፎርሜሽን ስትናገሪ I am ብለሽ ቁጥሯን ብቻ I am 26 that's it yes እንደዛ አድርገሽ መናገር ትችያለሽ ማለት ነው። yes መናገር ትችያለሽ ማለት ነው። ከዛ ስንቀጥል ግን where you live አረ where you live so የሆነ ሰው መጥቶ where do you live ሲልሽ አሁን እዚህ ጋር በጣም እንትን ያለሽ ነገር ልንገርሽ so I live in ብለሽ የምትኖሪበትን ከተማ ትናገራለሽ። where do you live? I live in አዲስ አበባ አሁን አዲስ አበባ ውስጥ ነው የምኖረው እያልሽ ነው። አሁን ብዙ ሰው ሲጠየቅ I live in ብሎ የሆነ ቦታ ይገልጻል። ገባሽ? in ሜክሲኮ ይልሻል፣ in መገናኛ ይልሻል። you see ያው completely wrong ነው። ገባችሁ? ሮንግ ነው። ሶ ምንድነው ማለት ያለባችሁ? I live in አዲስ፣ I live in አዳማ፣ I live in የሆነ ከተማ ታትሉና ከዛ በኋላ ግን ቦታውን ማስገባት። ቦታ ስትገልጹ ደግሞ at ወይም around ማለት ትችላላችሁ። you see at ካላችሁ ስፔሲፊክ ቦታውን እየተናገራችሁ ነው። around ካላችሁ ግን አካባቢ እያለ ነው። you see አካባቢ፣ የት አካባቢ? አሁን ለምሳሌ ምን አለችን መሲ? I live in አዲስ። እስቲ around ብለሽ የት? around ሰኒት አንድ ላይ ውስጥ I live in አዲስ አበባ around ሰኒት that's beautiful you see I live in አዲስ around እያላችሁ እናንተ መቀጠል ትችላላችሁ ማለት ነው። you understand? yes thank you መሲ። ከዛ ሲቀጥል ምን አለች? family አለች። አሁን ስለ ቤተሰብ ምን ልናወራ እንችላለን? you see ብዙ ጊዜ ስለ ቤተሰብ ምን እናወራለን? ያው አባት እንዳለ፣ እህት እንዳለ፣ ወንድም እንዳለ ብዙ ጊዜ እናወራለን አይደል? አሁን ለምሳሌ አሁን ወንድምና እህት በእንግሊዝኛ ምን ይባላል? ወንድምና እህት አንድ ላይ ሲያዝ ሲብሊንግስ ይባላል አይደል? yes ሲብሊንግስ ይባላል። ሶ አሁን ሲብሊንግ አላችሁ የላችሁ? do you have siblings? I do have siblings okay so አሁን ሲብሊንግ አለኝ ወንድምና እህት አለኝ እያለች how many siblings do you have? I have two ሁለት ሲብሊንግ አለሽ? okay so can you explain ስንት how many brothers and how many sisters ስንት ወንድም ስንት እህት እንዳለሽ እስቲ ግለጭልን። I have two sisters and no brother okay so አሁን እዚህ ጋር ይሄን ከገለጸሽ በኋላ
አወላለዳችሁ አለ። አወላለዱ በርዝ ኦርደር ይባላል። ምን ይባላል? በርዝ ኦርደር ይባላል ማለት ነው። ስንተኛ ልጅ ነሽ? የመጀመሪያ ነሽ? ሁለተኛ ነሽ? ሶስተኛ ነሽ? አሁን ይህንን እንዴት አድርገሽ መግለጽ ትችላለሽ? ለምሳሌ የመጀመሪያ ልጅ ከሆንሽ I am the first born ማለት ትችላለሽ። ምን ማለት ትችላለሽ? I am the first born. Yes, I am the first born ማለት ምን ማለት ነው? የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ነኝ እያልሽ ነው። የመጨረሻ ልጅ ነኝ ስትይ ደግሞ I am the last born ትያለሽ። ምን ትያለሽ? I am the last born. Very nice. አሁን ግን መሀከል ላይ ያለሽ ልጅ ብትሆኚ ምን ትያለሽ? ሚድል ትያለሽ። ሚድል ማለት መሀል ነው። I am the middle child ትያለሽ ማለት ነው። እስቲ በል I am the middle child. I am the middle child ይሆናል ማለት ነው። አንቺ የትኛው ነሽ? I am the middle child. The middle child. Okay, that's nice. ግን አሁን ብዙ ቤተሰብ ከሆነ ደግሞ ለምሳሌ 7 ሊሆን ይችላል፣ 6 ሊሆን ይችላል። እሺ እንደዚህ አይነት ቤተሰብ ከሆነ ደግሞ ምን ማድረግ አለባቸው መሰለሽ? ሁለተኛ ልጅ ነኝ፣ ሶስተኛ ልጅ ነኝ፣ እሺ አራተኛ ልጅ ነኝ ማለት ይችላሉ። ሶ ይሄንን ለመግለጽ first, second, third, fourth, fifth, sixth, seventh እያለ ይሄዳል ማለት ነው። እሺ እንደዚህ እያለ የሚወርድ ነው ማለት ነው። ስትናገሪያ የመጀመሪያ ልጅ ነኝ ስትይ I'm the first, I'm the second child, I'm the third child እንደዚህ እያልሽ ነው የምትቀጥይው። እሺ ሌሎቹንም ለመናገር ከፈለግሽ ማለት ነው። You understand, right? I do. Very nice. So ፋሚሊ እንደዚህ አድርገሽ መናገር ትችላለሽ። መጀመሪያ ስትናገሪ I have 2 brothers and 2 sisters, 1 sister and 1 brother ብለሽ መግለጽ ትችላለሽ ስትጠየቂ ማለት ነው። Do you have siblings? አለሽ ወይ? Yes ያለሽ። ከዛ ደግሞ ስትጠየቂ no ወይም ካለሽ yes ስትይና ደግሞ ያሉሽን ደግሞ I have 1 brother and 2 sisters ብለሽ ደግሞ በርዝ ኦርደርሽን ደግሞ ትናገሪያለሽ። I'm the first child, I'm the second child ያልሽ ማለት ነው። You understand? Yes. Very nice. ከዛ እዚህ ጋር occupation ትላለች። occupation ያው ስራ ነው። ገባሽ? አሁን ለምሳሌ ስራ ስትገልጪ ምንድን ነው የምትሰሪው ስትባል I am ብለሽ ታስገቢያለሽ ስራሽን ማለት ነው። ለምሳሌ እኔ አሁን I am a teacher አይደል? I am a teacher። አንቺስ ምንድን ነሽ? I am a shopkeeper. That's really nice. አሁን ግን እንደዛ ብቻ ላለማለት ከፈለግሽ አሁን እዚህ ጋር እንትን ልስጥሽ፣ ሌላ አድቫንቴጅ ልስጥሽ። So I am ብለሽ መናገር ካልፈለግሽ I work as ማለት ትችላለሽ። I work as እንደ ምንድን ነው የምትሰሪው? I work as a shopkeeper. I work as a teacher. I work as a dancer. You see እንደዚህ ብዬ መግለጽ የምችላለሁ ማለት ነው። I am ከሚለው ውጪ ማለት ነው። ግን I am ብለሽ መናገር it's completely fine ማለት ነው። You understand, right? Very nice. እሺ እቺ ምን ትላለች? Hobby, right? Hobby ምን ማለት ነው? በትርፍ ሰዓት የምናደርገው ነገር። Yes, ይሄ የሚያዝናናሽ ነገር አይደል? በቃ ደስ ብሎሽ የምታደርጊው ነገር ከዋናው ሰዓትሽ ውጪ ማለት ነው። ገባሽ? አሁን ለምሳሌ ሆቢ የምንላቸው ነገሮች ጊታር መጫወት፣ ኳስ መጫወት ይሆናል። እሺ ፊልም ማየት፣ ሙዚቃ መስማት። ያንቺ እስቲ ምንድን ነው ሆቢሽ? ፊልም ማየት። ሶ አሁን እዚህ ጋር ሆቢ ስትናገሪ እስቲ ማይ ሆቢ ኢዝ በይ። ማይ ሆቢ ኢዝ ብለሽ ማስገባት። ሶ አሁን ማይ ሆቢ ኢዝ ግን ቨርብ አይንጂ ነው የምታስገባው። ቨርብ አይንጂ ማለት አሁን ለምሳሌ ቨርብ ማለት ድርጊቶች አይደሉ? ዋች አለ። ዋች ላይ አይንጂ ታስገቢያለሽ። ምን ይሆናል? ዋቺንግ ይሆናል ማለት ነው። አንድ ላይ እስቲ አድርጊ። It's okay. My hobby is watching movies. You see, watching movies. የኔ ደግሞ my hobby is teaching አሉሽ። ኳስ መጫወት ከሆነ my hobby is playing football ይሆናል። መደነስ ከሆነስ my hobby is dancing. You see, verb ing ታስገቢያለሽ ማለት ነው። ሆቢሽን ስትናገሪ ማለት ነው። You see, እንደዛ አድርገሽ መግለጽ ትችያለሽ ማለት ነው። እየገባሽ ነው? ቀጣዩዋ ላንጉጅ ናት። የስ ላንጉጅ ማለት ቋንቋ ማለት ነው። እሺ ግን ስንት ቋንቋ ታወሪያለሽ? እስቲ አንቺ አሁን ለምሳሌ እኔ ሁለት መሮሻል ማለት ነው። እሺ ኦኬ that's nice ሶ ስታወሪ I speak this and this ማለት ትችላለሽ። አሁን ለምሳሌ እኔ I speak Amharic and English. you see አንቺስ? እኔ I speak Amharic and English. ሞክራለሁ እንግሊዝኛ እና እዚህ ምን ትሰራለሽ ታዲያ? ኦኬ that's nice. I'm joking. ከዛ ውጪ ግን አንድ ቃል አለች ማዘር ታንግ የምትባል ማለት ነው።
ማዘር ታንግ። ሶ ኖርማሊ ታንግ ማለት ምላስ ማለት ነው። ዩ ሲ ማዘር ያው እናት ነው ማለት ነው። ሶ ወደኛ ስናመጣው ደግሞ አፍ መፍቻ ቋንቋ የሚለውን ይዛል ማለት ነው። ሶ ዋት ኢዝ ዮር ማዘር ታንግ? እስቲ አንቺ ማይ ማዘር ታንግ ኢዝ ብለሽ እስቲ አስገቢ። My mother tongue is Amharic, right? ሶ እናንተም ደግሞ አፍ መፍቻ ቋንቋ ይሄ ነው ስትሉ ማይ ማዘር ታንግ ኢዝ ብላችሁ ማስገባት የምታወሩትን ቋንቋ ማለት ነው። አፋችሁን የፈታችሁበት አም ሶሪ። ሶ እንደዛ አድርጋችሁ መግለጽ ትችላላችሁ ማለት ነው። ዩ አንደርስታንድ? Yes. ቬሪ ናይስ። ከዛ ላይክስ ኤንድ ዲስላይክስ ላይ መጣ። ላይክስ እና ዲስላይክስ ምን ማለት ነው? የምትወጂው የምታየው ነገር የምትናገሪበት ነው። ዩሲ ይሄ ነገር አልወደውም ይሄ ነገር ወደዋለሁ የምትይው ማለት ነው። ዩሲ ሶ ለምሳሌ አሁን እስቲ ምን ይመችሻል? አሁን ለምሳሌ ከምግብ እናድርጎ ከመጠጥ እናድርጎ እስቲ ከየት እንጀምር? እሺ ሶ ከምግብ አይ ላይክ ዶሮ ወጥ። አይ ላይክ ዶሮ ወጥ አይደል? ምንድን ነው የማይመችሽ ደግሞ? አይ ዶንት ላይክ በስ አይ ዶንት ላይክ ዱባ ወጥ። ዱባ ወጥ ዶንት ላይክ ዱባ ወጥ? አይ ዶንት ላይክ ዱባ ወጥ። ሳይት ብዙ ሰው አይወድም መሰለኝ። አይ ቲንክ አይወድም እነሱ ነው። ሶ አይ ላይክ ምን እስቲ አንድ ላይ ቢያት ኤንድ አስገብተሽ እሺ አይ ላይክ ዶሮ ወጥ ኤንድ አይ ዶንት ላይክ ዱባ ወጥ። ቬሪ ናይስ። እስቲ ኮልድ ድሪንክ ታውቂያለሽ? ኮልድ ድሪንክ ማለት ይሄ ቀዝቀዝ ያለ ሶፍት እንበል። ሶሪ ሶፍት ድሪንክ እንበል። ሶፍት ድሪንክ ማለት ያው ለስላሳ ማለት ማለት ከለስላሳ እስቲ ምን ይመችሻል? ምን አይመችሽ? ከለስላሳ ሁሉም ይመቻል። ሁሉም ይመችሻል። አምቦ ለስላሳ ማለት ነው። ሚኒራል ዋተር ነው እሱ። አይ ቲንክ አይመችሽም? እሺ እሺ። ሶ እሺ ከሃት ድሪንክ እናድርገው። ከሃት ድሪንክ ዱ ዩ ላይክ ጂንጀር ቲ? I don't like ginger tea. የጅንጅብል ሻይ አልወድም። you don't like it right? so አሁን እስቲ አንድ ትኩስ የምትወጂውን አንድ የማትወጂውን ንገሪኝ። I like coffee and I don't like ginger tea. I don't like ginger tea ማለት እናንተ ይሄ ይመቸኛል ይሄ ግን አይመቸኝም ስትሉ I like እና I don't like ብላችሁ በፈለጋችሁ መናገር ትችላላችሁ። you see በፊልምም ከፈለጋችሁ በሚውዚክም ሊሆን ይችላል የፈለጋችሁ። እኔ አሁን I like movies and I don't like series ልልሽ ይችላል። you see መናገር ይችላል። ሲሪስ ያው ተከታታይ ማለት ነው። ዩ ሲ ሲሪስ ብዙ ሰው ሲሪየስ ነው የሚለው። ሲሪየስ አትሁኑ እናንተ ሲሪስ ነው ማለት ያለባችሁ። ሲሪየስ ሲሪስ ማለት ነው ያለባችሁ ማለት። ከዛ እንቀጥል። ድሪም አሁን ድሪም ያው ሁለት ትርጉም ነው ያለው። አንድ ህልም ነው ተኝታችሁ የምታልሙት አላ ተኝት ብለሽ የምታየው ነገር አንድ እሱ ድሪም። ሁለት ደግሞ የምታልሚው ኢን ዘ ፊውቸር አለ አይደል? በቃ እንደዚህ ቢሆን እንዲህ ባረግ እንዲህ ቢኖረኝ እያልሽ የምታወሪው ማለት ነው። አሁን እሱ ምን ይባላል? እሱ ድሪም ይባላል ማለት ነው። አሁን እዚህ ጋር እንምጣ። አሁን እዚህ ጋር ማይ ድሪም ኢዝ ብለሽ ትጀምሪያለሽ። ምን ብለሽ ትጀምሪያለሽ? ማይ ድሪም ኢዝ እዚህ ጋር ሁለት ነገር አለ። ቱ ቢ እና ቱ ሃቭ ምን እናምናለ? ቱ ቢ እና ቱ ሃቭ። ቱ ቢ ማለት መሆን ነው። ይሲ አሁን ለምሳሌ እንደዚህ መሆን ነው ህልሜ ታቺ። እኔ አሁን ማይ ድሪም ኢዝ ቱ ቢ አ ዳንሰር አልኩሽ። እኔ አሁን ህልሜ ዳንሰኛ I'm joking. ለኤግዛምፕል ሶ ማይ ድሪም ኢዝ ቱ ቢ አ ዳንሰር አልኩሽ። ሶ ህልሜ ምን መሆን ነው? ዳንሰኛ መሆን ነው። ይሲ እቺ ቱ ሃቭ ደግሞ እንዲኖረኝ ነው እንደ ንብረት ማለት ነው። እንደ ንብረት እንዲኖረኝ የምፈልገው ነገር ይሲ አሁን ለምሳሌ ማይ ድሪም ኢዝ ቱ ሃቭ አ ቢግ ሃውስ አልኩሽ። ምንድነው ህልሜ? ትልቅ ቤት እንዲኖረኝ ማለት ነው። እስቲ ወደ አንቺ እንምጣና ምንድነው ምን መሆን ነው ህልምሽ ወደፊት? My dream is to be rich. ኪስሽ እንዴት ነው እንዲያብጠር የምትፈልጊ? ኦኬ እሺ ምን እንዲኖርሽ ትፈልጊያለሽ? My dream is to have a big house. ኦኬ እንደኔ አራውንድ የት አካባቢ? Around ሰሚት ማለት ነው። ያለበት ሰፈር ትልቅ አይደለም ነው አሁን ያለንበት አይደለም። ኦኬ እንደዛ ከሆነ እንትን ማለት እንችላለን ማለት ነው። አሁን እስቲ እስካሁን የሰራናት አለች አይደል? አንድ ላይ እስቲ በላት። አንዴ እኔ እላታለሁ ከዛ ደግሞ አንዴ አንቺ ትያታለሽ ማለት ነው። እሺ ተግባብተናል? ቬሪ ናይስ። ሶ I am ቅዱስ I am in my 20s I live in Addis around አዲሱ ገበያ I have only one sister and I am the firstborn. I am a teacher and my hobby is actually teaching and I speak 2 languages, Amharic and English, and my mother tongue is Amharic. Yes, and I like tips and I don't like show. Why?
I don't like it. Yes. And my dream is to have my own big academy, you know? ትልቅ የሆነ ስኩል የራሴ እንዲኖረኝ ነው የምፈልገው ማለት ነው። ሶ ራሴን ሳስተዋውቅ እንደዚህ አስተዋውቄልሻለሁ። እስቲ አንቺ ደግሞ እስቲ ድገሚላቸው እስቲ። I am Messi. እስቲ ትንሽ ስፒክ። እሺ I am Messi. I'm 21. I'm in my early 20s. I live in Addis around Sanit. I have 2 sisters and no brother. I'm the middle born. I am a shopkeeper. I like to watch movies. እንደዛ ነበር የሚስተማርከኝ ግን my hobby is to watch movies. I speak English and Amharic. My mother tongue is Amharic ነው ያልከኝ? የኔ ነው አላንቺ? የኔ ነው እንደዛ። እሺ yes. I like ሽሮ. I dislike ዱባ ወጥ. እሺ. My dream is to have big house. Big house. Okay, that's nice. That's nice. So guys, ዛሬ ጽድት ያለ ሌሰን ይዛችኋል ብዬ አስባለሁ። መሲም በደንብ ተምረሻል ዛሬ? አዎ። ጽድት ያለሽ ሌሰን አይደል? ጽድት ያለሽ። Yes, of course. So እንደዚህ አይነት ሌሰኖች እንዲደርሷችሁ ይህን ቻናል በደንብ ሰብስክራይብ ማድረጋችሁን እንዳትረሱ። አሪፍ በሆኑ ስራዎች እመጣላችኋለሁ። ስለዚህ ይሄ ቻናል ቤታችሁ ነው መሆን ያለበት። በ2018 ለውጥ የምናመጣበት ቻናል ነው። ሰብስክራይብ Until next time, Until next time.